በሮማይስጡ ደግሞ ፕላቴዮን ይለዋል። ይሄ የፍርድ ቤት የፍርድ አደባባይ እና ጲላጦስ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የፈረደበት ስፍራ ነው። በአዳምና በሔዋን ምክንያት በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈርዶብን እንኖር ነበር ለ5500 ዘመን ሙሉ ማለት ነው። ሁላችን በእኛ የነበረውን ፍርድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሊለውጥ ከሞት ወደ ሕይወት ከሲኦል ወደ ገነት ከጨለማ ወደሚደነቅ ብርሃን ሊያሻግረን በዚህ ስፍራ ስለኛ ተፈረደበት። ጻድቅ እውነተኛ ዳኝ፣ ለሰው ፊት አይቶ የማያዳላ፣ ኃጢአት ለባህሪው የማይስማማው፣ እንከን የማይወጣለት፣ ነውር ነቀፋ የማይገኝበት አምላክ በግፍ ተፈረደበት። ሊፈረድባቸው የሚገባቸው ሰዎች ፈረዱበት። ጲላጦስ ታሪኩ እንደሚናገር በዮሐንስ ወንጌል ምዕራፍ 19 ቁጥር 12 ጀምሮ የተነበበ ነው። መርምሮ ምንም አላገኘበትም ነው። ለምንም እንከን አይወጣም፣ ነውር ነቀፋ አይገኝበትም፣ ኃጢአት ለባህሪው አይስማማው። እሱ ንጹሐ ባህሪ ነው። እሱ ጻድቀ ባህሪ ነው። ምንም ቢያጣበት ባያገኝበት ይኸው ሰውየው ሰጣቸው ይላል። ሰው ሆኖ ይላል እዚህ ይኸው ሰውየው ነው አውጥቶ ሰጣቸው ይላል። በዚህ ስፍራ የመጀመሪያው ምዕራፍ ይሄ በግፍ ነው የተፈረደ። እንዲህ ይላል፣ እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱ ኃጢአት የለም ይላል። በዚህ በመጀመሪያቱ በቅዱስ ዮሐንስ መልእክት ምዕራፍ 3 ቁጥር 5 ላይ ማለት ነው። እርሱ ኃጢአትን ሊያስወግድ ነው የተገለጠ፣ በእርሱ ኃጢአት የለም፣ ኃጢአት ለባህሪው አይስማማውም። እንግዲህ ይህንን ቦታ ስናስብ አምላካችን እንደ ወንጀለኛ፣ እንደ በደለኛ፣ እንደ ኃጢአተኛ በዚህ ስፍራ ታስሮ በግፍ የተፈረደበት ስፍራ ነው ማለት ነው። ከዚህ ነው ቪያ ዶሎሮሳ ወይም ፍኖተ መስቀል ወይም የመስቀል ጉዞ የሚጀምረው ከዚህ ቦታ ነው። በየስፍራው ያለውን ዝርዝር ነገር ደግሞ በአባቶቻችን እየተጠቆመ በኋላ በስፋት ትምህርቱን እንሰጣለን። ያው የሌሎች መርሃ ግብር ስላለ ከሌሎች ጋር የተደራረበ በዓል ነው የሁሉም አብያተ ክርስቲያናትና ጊዜውን መጠቀም ስላለብን አምላካችን እግዚአብሔር ከዘላለም ፍርድ ሁላችንን ያድነን። እሱ ከፍርድ ጋር ተፈርዶበታል። እኛ ደግሞ አሁን ሳናውቀው በስህተት አውቀን በድፍረት የምንሰራው በደል እንደገና እንዳይፈረድብን ራሳችን ያስፈልጋል። ፍጻሜያችን ያሳምርልን። ሶስተኛው ምዕራፍ ወይም ፍኖተ መስቀል ለመጀመሪያ ጊዜ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመስቀሉ ክብደት ከመከራው ጽናት የወደቀበት መስቀሉ እንደተሸከመ ማለት ነው።
የወደቅነውን ሊያነሳ ወደቀ። መስቀል ተሸክሞ የተዋረድነውን ሊያከብር ተዋረደ። ሶስተኛው ምዕራፍ ይሄ ነው። አራተኛው ምዕራፍ ይኸው እዚሁ ጋር ደግሞ እናታችን እመቤታችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ አምላካችን ኢየሱስ ክርስቶስ መስቀሉን ተሸክሞ በሚጓዝበት ጊዜ መጀመሪያ የተያዩበት ቦታ ወደ አደባባይ እንዳትወጣ ክፎቹ ከለከሏት። ልጇ መስቀል ተሸክሞ እየወደቀ እየተነሳ ሲንገላታ አየችው። እጅግ አዘነች፣ አለቀሰች። ያው የእናት አንጀት አይችልም ነው። ደግሞ ተቀዳሚ ተከታይ የሌለው አንድያ ልጇ ነው። ያለ በደሉ ያን ሁሉ መከራ ሲቀበል እያየች እጅግ አድርጋ አዝናለች። ማይኩ ምን ሆነ? አምስተኛው ፍኖተ መስቀል ወይም የዲያዶሮሳ ላይ ደርሰናል። ይህ ቦታ ደግሞ አረጋዊው ማነው ቀሬናዊው ስምዖን መስቀሉን የተሸከመበት ስፍራ ነው። ታሪኩን ሶስቱ ወንጌላውያን ጽፈውታል። ጠቁሚያችሁ አልፋለሁ። ወንጌላዊው ቅዱስ ማርቆስ በማርቆስ ወንጌል ምዕራፍ 15 ቁጥር 21 ላይ መዝግቦታል። ወንጌላዊው ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 27 ቁጥር 32 ጀምሮ ጽፎታል። ወንጌላዊው ቅዱስ ሉቃስ ደግሞ በሉቃስ ወንጌል ምዕራፍ 23 ቁጥር 26 ጀምሮ መዝግቦት እናገኘዋለን። ቅዱስ ማርቆስ የመዘገበው ግልጽ ስለሆነ እሱን ላንብብላችሁ። አንድ መንገድ ኃላፊም ይላል የአሌክንድሮስና የሩፎኖስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት። በዚህ ስፍራ ነው መስቀሉን የተሸከመው። እቺ ቀሬና የምትባል በሰሜን አፍሪካ ያለች ሊቢያ ነች ተብላ የምትጠራው። ያው ለንግድ ወደዚህ መቶ ስለነበረ እሱ በዚህ ሲያልፍ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመስቀሉ ክብደት ከመከራው ጽናት ደክሞት ስለነበረ በግድ መስቀሉን አሸከሙት። የቀሬናውን ስምዖን ማለት ነው። የመስቀሉ በረከት ተካፋይ ሆኗል። እኛም መከራ መስቀሉን በልቦናችን ጫንቃ ተሸክመን እያሰብን እንድንኖር እየረዳን ወደ ስድስተኛው ሁለተኛው ምዕራፍ ላይ ሲያስወጡት የሾህ አክሊል ወንድኖ ደፍተውበታል። በመዘባለት ማለት ነው። ራሱን በመቃጠል ብለውታልና ደም ይፈሰው ነበርና ያንን አይታ ወታደሮቹ ሳትፈራ ቀርባ ማለት ነው በጽናት በመሐረቧ ፊቱን ብታብሰው የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ Thank you.
jetzt hier. Matcha, Scheiße, Over. አሁን ደግሞ ሰባተኛው ፍኖተ መስቀል Da will ich wohl noch jemand. Sytuacja. ይህ ቦታ ደግሞ አምላካችን ጌታችን ኢየሱስ ክርስቶስ መስቀሉን እንደተሸከመ ለሁለተኛ ጊዜ የወደቀበት ስፍራ ከመስቀሉ ክብደት ከመከራው ጽናት ከመንገዱ ርቀት የተነሳ ለሁለተኛ ጊዜ ወድቋል። ሌላው እዚህ ጋር የእርሱ የፍርዱ ወረቀት ተጽፎ ነበር የተለጠፈው። በተለይም ጥንት ይሄ ቦታ መስቀለኛ ቦታ እንደነበረና ከታችን እዚህ ከላይም የሚሞቱት ሁሉም የሚሆንበት ቦታ ነውና አንድ ወንጀለኛ ተብሎ ቢቆጠር ቢታሰር የተፈረደበት ሰው ሲፈረድበት አብሮ ወንጀሉ ተዘርዝሮ ይጻፋል። ምንም ስላላገኘበት ግን ጲላጦስ ኢየሱስ ናዝራዊ ንጉሥ አይሁድ ብሎ የናዝሬቱ ኢየሱስ የአይሁድ ንጉሥ ብሎ በሮማይስጥ በዕብራይስጥና በግሪክ ወይም በጽፍ ጽፎ እዚህ የተለጠፈበትን ቦታ ነበር። ዮሐንስ ወንጌል ምዕራፍ 19 ቁጥር 19 ላይ ይሄ ታሪክ ተመዝግቧል። ሰባተኛው ምዕራፍ ይሄ ነው። ወደ ስምንተኛው እናልፋለን። እሺ ከኔ ወደዚህ ወደ ቀኝ የኛ የኢትዮጵያውያን በቅድስት ሀገር ኢየሩሳሌም ካሉን ይዞታዎች ወይም ቦታዎች አንዱ ነው። እዚህ ጋር ያሉ ህንፃዎች የኛ የሆኑ አሉ። ዞር ብሎ መንበረ ጵጵስናውን እናገኘዋለን። ያው እዚህ ያላችሁ ታውቃላችሁ፣ ከመጣችሁ ካላችሁ ለመጠቆም ነው። በዚህ ስፍራ ደግሞ ስምንተኛው ምዕራፍ ላይ የኢየሩሳሌም ሴቶች ስለ አምላካችን ስለ ኢየሱስ ክርስቶስ ያለቀሱበት ያዘኑበት ቦታ ነው። ያን ሁሉ መከራ በግፍ ሲቀበል እያዩ እጅግ አድርገው አዝነውለታል። እሱም ያለው እናንተ የኢየሩሳሌም ሴቶች ሆይ ስለኔ አታልቅሱ፣ ስለ ራሳችሁና ስለ ልጆቻችሁ አልቅሱ፣ ያልወለዱ ማኅፀኖችና ያላጠቡ ጡቶች ብፁዓን ናቸው የምትሉበት ጊዜ ይመጣልና ብሎ የተናገረበት ነውና እሱ ራሱን የቻለ ብዙ ምስጢር ብዙ ትርጓሜ ትንታኔ ያለው አሁን ጊዜ አይኖረንም። ግን ስምንተኛው ምዕራፍ ላይ የኢየሩሳሌም ሴቶች እጅግ አድርገው መከራውን አይተው ያዘኑበት ያለቀሱበት ስፍራ ነው።
መስቀል ወይም ዘጠነኛው ምዕራፍ ላይ ደርሰናል። ይኸው ፊት ለፊት ነው የሚታየው። ይህ ቦታ ደግሞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመስቀሉ ክብደት፣ ከመከራው ጽናት፣ ከመንገዱ ርቀት የተነሳ ለሶስተኛ ጊዜ መስቀሉን እንደተሸከመ የወደቀበት ስፍራ ነው። ራሱ ስናይ መስቀሉን እንደተሸከመ ወድቆ ያሳያል፣ በግልጽ ተቀምጧል። እንግዲህ ውስጥ ያለው ከዚህ በኋላ ያለው ከ10 እስከ 14 ያለው በውስጠኛው ክፍል ነው ያለው። ሁላችን እንደምናውቀው እንግዲህ ከዚህ በኋላ ያለው እዚህ ውስጥ ያለው የኢትዮጵያ ይዞታ ነው። ምናልባት አለፍ ብሎ ያው 8 ቅድም ገጠናል ብዬ ነው የኛ ነው። እንግዲህ እዚህ ጋር የነበረው የኛ እንደነበረ ነው ታሪክ የሚነግረን። አሁን አባቶቻችን የዶሮ ቤት በሚመስል ቤት ውስጥ እዚህ መነኮሳቱ ተቀምጠው የምታዩቸው ለእድሳት ብሎ አስወጥቷቸው ያው ተመልሰው ሳይገቡ ቀርቶ ነው እንጂ በግራ በኩል የምናየው በቀኝ በኩል የምናየው የኛ እንደነበረ ነው። እዚህ ጋር የነበረው ይዞታ ያው እንግዲህ ጎልጎታ የጣር ቦታ የዓለም መድኃኒት በዚች ተንገላታ